ቤተሰብ ምን ብዬ እንደምነግራችሁ አላቅም። ብቻ እኔ ብሩኬ ብቻ እግዚአብሔር ይሁን ነው የምለው። አሁን ብቻውን እንዲመጣ ዛሬም ሰው ልካበታለች ብቻውን እንዲመጣ ማለት ነው። ብሩኬ ደግሞ ብቻውን መሄድ አይችልም። እንዴት ነው ብቻውን የሚሄደው? ቆይ እስቲ ንገሩኝ፣ እናንተ ንገሩኝ። እንዴት ነው ብቻህና ማለት ምን ማለት ነው? የዩኤን ይሄ ምርመራ ሊደረግ ነው። ምርመራው ከተደረገ ምንድነው ብቻውን መጣ ልጅ ህፃኗን ማየት ትችላለህ ማለት ምን ማለት ነው? ይሄ እኮ የብልግና ጥግ እኮ ነው። ይሄ እኮ የሆነ ነገር አጠጥተው አብራ ለመተኛት ፈልጋም ሊሆን ይችላል እኮ። ገብቷችኋል? ደግሞ ይሄውላችሁ መጀመሪያ በእናታችሁ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ዛሬ ቢያንስ እንኳን ኧረ ተው እግዚአብሔርን ፍሩ። 1000 እንኳን ይግባ እንደው ሰብስክራይብ። በስመ አብ ምን ቋጠራችሁ እንደዚህ እኔ ላይ እንዴ? ምን ናችሁ ነው የታችሁ እንዴ? ለማንኛውም ሰብስክራይብ አድርጉ እሺ። እና እኔ በጣም ነው ያዘንኩት። እንግዲህ ያው ሁሉም ጋሽዬም ሰምተዋል፣ ቪዲዮን አይተዋል። እሙሽዬም እንግዲህ ሰምታለች። እሙሽዬ ምንም ይፈጠር ምንም ችግር የለውም እናያለን። ልጄ ግን ብቻውን አይሄድም። ከሄደም ደግሞ ወይ ከወንድሙ ጋራ ነው ወይ ከሀይሚ ጋር ነው የሚሄደው ብላለች። እንግዲህ ሙሽዬ በጣም ደስ ይላል። አዎ አሁንም ብሩኬ ደግሞ ልጅነት አታሎ የሆነ ነገር ብለ ብቻህን እንዳትሄድ በጣም የታቀደል ነገር አለ። ከባድ ነገር ብታቀደል ነው አንተን እና ብቻህን ነው የምፈልገው። ብቻህን ልጅህን ማየት ትችላለህ የምትለው የትኛው ያስወልዳል ልጁ ነው? የትኛው አቅፏ ደስ ብሎ የተኛው ልጅ ነውና ነው ልጅህን የምትለው? በጣም ነው የገረመኝ። አንድ ቀን መተማታያን ልጅህን ምናምን ያለችው መቼ ያስረገዘው ነው? እሱ እኮ አላስረገዘም እኮ። ያስረገዘው ቢኒያም የሚባል ነው። ይሄ ራሱ ልጁ ራሱ ጅል ነው። ማርያምን ልጁ ራሱ ጅል ነው። ልጁ ይሄ አብሯት ያለው ራሱ የሱ ልጅም አይደለም። እኔ መጀመሪያ ጊዜ ነግራችሁ ነበር። የባሏ ደቡብ አፍሪካ ነው ያለው። አስረግዟት ነው የሄደው። ገብቷችኋል? አሁንም ይሄ የሱ ልጅ ስላልሆነ እንደዚህ የምትጫወትበት የሱ ልጅ አይደለም። የዚህ ልጅም አይደለም። የብሩክ ልጅም አይደለችም። ገብቷችኋል? ፍቅረኛው የሷ ፍቅረኛ የነበረው ልጅ በድብቅ አስረግዟት የሄደው ልጅ ደቡብ አፍሪካ ነው ያለው። ገብቷችኋል? ደቡብ አፍሪካ ነው ያለው። ግን የብሩኬን ስም ለማስጠፋት ብሩኬ ዝነኛ ስለሆነ ብሩኬ ብር ስላለው ብሩኬ ሁሉ ነገር ስላለው ብሩኬን ወደ ኋላ ለማስቀረን ነው እሷ አስባ፣ ግን አይሳካላትም። የሱ ዝና ለማቀርሸት ወይኔ ብሩኬ ልጅ አለ ወይኔ ምናምን። ደግሞ ልጅ ጸጋ ነው። የሱ ልጅን ብትሆን እኮ ጸጋ ነው። ምንም አይደለም። ይሄ በስተት የተፈጠረ ነገር ምንም ሊደረግ አይችልም። ግን እርግጠኛ ነኝ ብሩክ ተሳስቶ ካንቺ ጋር አይተኛም። አታስቢ። ብሩክና ሀይሚን ለማለያየት የምታረጊው ጥረት አይሳካልሽም። ብቻህንም መሄድ የለብህም። ብቻህን ከሄድክ ከባድ ችግር ነው የሚፈጠረው። ማርያም ብቻህን ከሄድ ራሱ እኔ እንጃ አላቅም ምን እንደምን። ብቻህን መሄድ የለብህም። ከባድ ችግር ነው የሚፈጠርብህ። ለአንተ ጠንስሳለች እቺ ልጅ። ይኸው 7-8 ወር ሆኗታል እናንተን በቃ ጭንቅላቷ ላይ ካደረገቻችሁ። ስለዚህ እባካችሁን ራሳችሁን ጠብቂ። ሀይሚዬ እባክሽን ብቻሽንም አትውጪ። አንቺን ነው አንደኛ የጠመደችሽ። አንቺን ነው ለማጥፋት፣ አንቺን የሆነ ነገር ለማድረግ ነው በቃ ሀሳቧ። በቃ አንቺ በብሩክ የተነሳ ወይ ጭንቅላትሽን እንትን ብለሽ ምናምን በቃ ብለሽ እንድታብጂ ለማድረግ ነው እሱ ሀሳቧ። ገብቶሻል? ስለዚህ እባክሽን ሀይሚዬ ብቻሽን እንዳትወጪ። ብቻሽን የትም እንዳትሄጂ። የሆነ ነገር ልታስደርግሽ ትችላለች። በአሁን ሰዓት ዘመኑ ከፍቷል። ቤተሰብ እውነቴን ነው የምናገረው። ሀይሚ ደግሞ ምስኪን ነች። ማንም ቢጠራሽ፣ ማንም ነይ ቢልሽ፣ ማንም ነይ ቪዲዮ አንድ እንድንነጋገር ቢልሽ አንድ ሰው ቢጠራሽ እንዳትሄጂ። ለምን? ላንቺም የቀመመችልሽ ነገር ስላለ ማለት ነው። ስለዚህ ቤተሰብ ይሄን ቪዲዮ በእናታችሁ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሁሉም ሰው እንዲዳረስ አድርጉልኝ። እቺ ምቀኛ ሰላቢ እነሱን ለማጥፋት ነው ሀሳቧ። እኔ ምን አይነት ሰላቢ ልጅ ነች? ከየት የመጣችው ነች? እናንተ ስታስፈራ ደግሞ ፊቷ ደግሞ ሲያስፈራ እኮ እንዴት እንደው ብሩኬ እንደቀረባት ሁሉ አላውቅም እንጂ ይሄን ፊት አሊው ፊት ለፊት እኮ ነች። ለማንኛውም ቤተሰብ ወዳችኋለሁ፣ አክብራችኋለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ቻው።